በሀገራችን ከሰሞኑን ወደ ጂንካ አካባቢ እንግዲህ ማርበርግ የተሰኘ የደም መፍሰስ ትኩሳት ወረርሽኝ ተከስቷል። ያው ምንም ነገር አላልኳችሁም። ምንም ነገር ከማለቴ በፊት ነገሩ ምንድነው ብሎ ማጥራቱ የተሻለ ስለሆነ ነው። ያው የሚዲያ ጉዳይ እንደምታውቁት መደነቅ ጠልፎ ይጥላል፣ ያደናቅፋቸዋል። ሴሌብሬቲ የሆናችሁ ስትሄዱ የኔ አይነት ሰው የሙያ ሰው በተለይ አድናቆት የሚመለከት ከሆነ አድናቆት በጣም ስለሚጥል የሙያ ሰዎች መደነቅ ሳይሆን መመስገን ነው ያለባቸው ብዬ ስለማምን ዓለማችን ላይ ያሉ ሴሌብሬቲዎችን ጠልፎ የጣላቸውና ወደኋላ ያስቀራቸው አድናቆት ነው። አድናቆት ይጋርዳል። ራሳችሁን እንዳታዩ፣ ለነገሮች ሁሉ የምትሰጡትን ዋጋ እንዳትመረምሩ ያደርጋልና። ምክንያቱም ሴሌብሬቲ እየሆናችሁ ስትሄዱ የምትናገሩት ነገር ከስንት ሰው ጆሮ ይደርሳል የሚለውን ነገር እያሰባችሁበት ስትሄዱ ቫሊዩ እናንተ ስለምታገኙት ተመልካች እንጂ ስለምትሰሩት ውጤት ላይሆን ስለሚችል እና ጥንቃቄ ስለሚፈልግ ነው ዝም ያልኳችሁ። የተወሰነ ነገር እላችኋለሁ። ያንን ከማለቴ በፊት ግን በዚህ ሚዲያ ያወቃችሁኝ ሰዎች እንግዲህ በተፈጥሯዊ ሕክምና እጽዋትን በመጠቀም በቤታችሁ ውስጥ ባጋራኋችሁ መረጃ ተጠቅማችሁ ውጤት ያመጣችሁ ሰዎች፣ እንዲሁም በተናገርኳቸው መረጃ ወደ ንግዱ ዓለም ውስጥ ገብታችሁ ራሳችሁን የቀየራችሁ ሰዎች፣ ቀጥታም እኔ አገልግሎቱን ሰጥቻችሁ በእኔ ላይ ጥቅም ያገኛችሁ ሰዎች ኮሜንት ቦክሴ ላይ እኔ በዚህ ተጠቅሜያለሁ እያላችሁ እንድጽፉልኝ እፈልጋለሁ። ውጤቱንም ማየት ስለሚኖርብኝ ከቤት ያየሁት ብቻ ሳይሆን ይሄ ሳይለንት የሆነ ማጆሪቲው ቤት ለቤት ተጠቅሞት ምን ያክል ውጤታማ ነው። እስካሁን ባስተዋወቅኳቸው ተክሎች ላይ ውጤት ያመጣችሁ ራሳችሁን ያከማችሁ ሰዎች ጻፉልኝ ኮሜንት ቦክሴ ላይ እኔ በዚህ እያላችሁ ሁሌ እንደምትሉኝ ማለት ነው። ብዙ ጊዜ ኮሜንት ቦክሴ ላይ እንደምትገልጹልኝ ካልሆነ እኔ የሙያ ሰው መሆኔ ቀርቶ ሴሌብሬቲ ነው መሆነው እና ሙያዬ ላይ ሂስ ከሌለው ራሴን አላጎለበትም። አድናቆት ራሳችሁ እንዳታጎለብቱ። ከእናንተ የሚበልጡ ሰዎች፣ ዝም ያሉ ሰዎች እውቀት እንዳያጋሯችሁ ራሱ ይጋርዳል። እውነት ለመናገር እንዲሁም በብዛት ሚዲያ ላይ የምናያቸው ሰዎች መቼ ናርሲሲስት እንደሆኑ በራስ ፍቅር መውደድ ውስጥ እንደወደቁ ሳያውቁት እንዲህ አይነት አደጋ እንዳጋጠማቸውም ስለማስታወል ነው። ይሄ እንግዲህ ማርበርግ የሚሰኘው ቫይረስ ወይም የደም መፍሰስ ትኩሳት 3 አይነት ጽንፍ ያለው ነው። ይሄ ነገር ካጋጠማችሁ እውነት ስናገር ቀጥታ ወደ ሕክምና ተቋም እንድትሄዱ ነው የምመክራችሁ። ምክንያቱም ተጋላጩ ናችሁ። ከተጠቃችሁ በኋላ ምልክቱን ሳታዩ የተወሰኑ ቀናት ከ5 ቀን እስከ 10 ቀን ባለው ውስጥ ላታውቁት ትችላላችሁ እና አዳክሟችሁ ሊሆን ስለሚችል የምታውቁት ቀጥታ የሕክምና እርዳታ ያስፈልጋችኋል። ከተጠቂ ሰዎች ጋር ንክኪ ያላችሁ ሰዎች በተለይ ማለት ነው ጥንቃቄ ብታደርጉና በንክኪዎች በተለያዩ መልኩ ስለሆነ የሚተላለፈው ያው የሰውን ሕይወት ለማትረፍ ቀጥታ ወደ ጤና ተቋም ሄዶ ገለልተኛ የሆነ የሕክምና አሰጣጥ ስርዓት ውስጥ ራሱን መክተት ይኖርበታል እና እንደነዚህ አይነት ሰዎች በሰፊው ነው መጠንቀቅ። እንዲሁም የኛ ሀገር ሰው ማህበራዊ ህይወታችን ራሱ ለጥንቃቄ ያው ተጋላጮች ነን እና በቀላሉ ነው አብረን የኖርን ሰዎች በሁሉም ነገር ተጨፈላልቀን ስለሆነ የምንኖረው እና እኔ ሰፊ ጥንቃቄ እንዲኖር ፈልጋለሁ። ትኩሳት ሊኖር ይችላል፣ ብርድ ማለት ሊኖር ይችላል፣ ማቅለሽለሽ፣ ተቅማጥ ሊኖር ይችላል። በተለያዩ አካላታችሁ ላይ ደግሞ የደም መፍሰስ ምልክቶች ልታዩ ስለምትችሉ ቀጥታ ወደ ሕክምና ተቋም እንድትሄዱና ለራሳችሁ እርዳታ እንዲሰጥ እንድታደርጉ ነው የምመክራችሁ። ቀለል አድርጋችሁ እንዳታዩት። ቀለል አድርጎ ማየት ዋጋ ስለሚያስከፍል ስር ለስር ደግሞ እንግዲህ የሀገራችን የጤና ሚኒስቴር የሚያወጣቸው መረጃዎች እየተከታተላችሁ እያያችሁ ምልክቶቹ ምን እንደሚመስሉ እርዳታ የምታደርጉላቸው ሰዎች እንኳን እርዳታ ስታደርጉ ምን አይነት ጥንቃቄ ማድረግ እንዳለባችሁ በግልጽ ብታሰምሩበት። የጠየኳችሁን ኮሜንት ቦክሱ ላይ እንደምታስቀምጡልኝ ባለሙሉ ተስፋ ነኝ። ራሴን ለማብቃት ራሴን የተሻለ ውጤት ለማምጣት እንግዲህ ደግሞ ሌሎች የቀሩ መረጃዎችን ቀጣይ አዘጋጅቼ ምን አይነት ጥንቃቄ ማድረግ አለባችሁ በዚህ በተፈጥሮ መልኩ ደግሞ የሚለውንም አጋራችኋለሁ። የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላም።